ዘንድሮ ብታምኑ ባታምኑ እዚህም ያሉ ውጪም ያሉ የአርሰናል ጠላቶች በሙሉ ሳይቀሩ ማለት ነው የአርሰናል ደጋፊም የአርሰናልን ጡንቻ ለማየት ጓጉቷል። አርቴታ አላሳይማል ጡንቻውን ደበቀ። እርግጥ ነው አርሰናል ፊት ትልቅ ቡድን የለም። ብሬንፎርድ ማለት እኮ አስቶን ቪላን ደርሶ መልስ የቀጣ የገረፈ እነ ሊቨርፑልን ገርፎታል። ማንቸስተር ዩናይትድ 3-1 ነው የገረፈው። ማንም እሱን ደርሶ መልስ ያሸነፈው አንድ ክለብ ብቻ ነው፣ ኖቲንግሃም ፎረስት። አርሰናል 4 ነጥብ ይዞበታል። ግን ችግር የለውም። አሁን ነው ለእኔ ትንሽ የአርሰናል ደጋፊዎች ይኸው ማርቲኔሊን ማዱኬን ምናምን የምታሙት ነገር አልተመቸኝም። እንዴ የሚሰራ ሰው ይሳሳታል፣ አርቴታም ይሳሳታል። ፈጣሪ እኮ አይደለም፣ ፈጣሪ ብቻ ነው ፐርፌክት። የማይሳሳት ሌላ ቁጭ ያለ ሰው ነው። ቁጭ ያለ ሰው እኮ አይወድቅም። የተቀመጠ ሰው መታማት ካለበት አርሰናል ቤት ኤዜ ነው ምንም እየሰራ ያልሆነ ሰው እንጂ ማዱኬ እየቦከረ እየጣራ ነገ አደገኛ የሚሆን ተጫዋች ነው። እሱን ተውት። ለአርሰናሎች የምጋብዛቸው አንድ ግጥም አለኝ። እቺን ለአርሰናል የተገጠመች ግጥም ነች። ዘውድ አክሊል ወደዋለሁ። ይናቁ ፍቀድላቸው፣ ግድ የለም ደበቅ አድርገው ጡንቻን አታሳያቸው። ወድቋል ብለው ሲተው ሲገቡ ወደ ቤታቸው፣ ሞቷል ብለው ሲሄዱ አለሁ አለሁ አትበላቸው። በዝምታ በዝግታ ይልቅ ነክሰ ጠብቃቸው። ቀርቷል ሲሉ ወደ ኋላ እንዲያከብሩ አትሟገት፣ ለጠላት አፍ አትሙላ። ይልቁኑ ድምፅ አጥፍተ ተሰውረ ከፊታቸው ተገርመው አፍ እስኪይዙ ጥግ ደርሳ አሳያቸው እንጂ መቼም እንዳትፎክር አሜን በለንቀታቸው። አቀርቅረው ሲፈልጉ ታችታችሁን ሲፈልጉ እስክትመጣ ካናታቸው። እስከዛው ግን ዝም ብለህ ለግባቱ ለደስታቸው አሜን አዎ በትክክል እንዳላችሁት ነኝ በላ።